አሰላሙ አለይኩም ወራህመቱላሂ ወበረካቱ። ያ ጀማ እንዴት ናችሁ? ደህና ናችሁ? ዛሬ ማለት ነው የሆነ ነገር ሞክሬ ተሳክቷል። እስኪ ላሳያችሁና በተለይ ማዳሞቻችሁ ቤት ላይ የማይውሉ ሰዎች ለመፍጨት ስለሚመች ማለት ነው። ያው ቤት ከሆኑ ሲፈጭ ረጅም ሰዓት ስለሆነ የሚፈልገው ቢያንስ አንድ 30 ደቂቃ 25 ደቂቃ ምናምን ስለሆነ የሚፈጨው ድምፁ ሰምቶ ምናምን ምንድን ነው እንዳይሏችሁ ማለት ነው። ሹፍ ይሄ ማለት ነው ይሄ ክሬም ጠበህ ያሌለበት ቤት የለም። እና ክሬም ጠበህና ይሄ በረዶ አንድ ላይ አድርጋችሁ ማለት ነው መፍጫው እስክተቱት ሹፉ ምን እንደሚሆን። ሹፍ ቂቤ ይሳካል ብዬ አልነበረም፣ ግን ተሳክቷል። ይሁት ቂቤ ነው የወጣው። ይሄ ከታች ያለው ውሃ ነው፣ ቂቤ ወደ ላይ ተንሳፏል ማለት ነው። ወላሂ ሞክሩት። ስኔም የሚሳካ አልመሰለኝም ነበር። ሹፉ ክዳኑ ራሱ ከላይ እንትን ብሏል። እና ሞክሩት። ግን ግዴታ ይሄ ያስፈልጋል። በረዶ ከሌለበት ውሃ ነው የሚሆነው። የባሰ ረጅም ሰዓት ብትፈጩትም ውሃ የባሰ ይቀጥናል ነው። ግን በረዶ በደንብ ጨምሩበት። ከዛ እንደዚህ ይሆናል። ሞክሩት የማዳም ቅመሞች፣ ሞክሩት ቤት ላይ። እና ይሄ አሁን ማለት ነው በደንብ የሆነ እንዲያያዝ ነው የተውኩት፣ አላወጣሁትም። ትንሽ አቆይቼ ደግሞ ሳወጣው አሳያችኋለሁ። ሞክሩት፣ ወላሂ ሞክሩት። በተለይ በቃ ሰዎቻችሁ ቤት ማይውሉ ከሆነ በጣም አሪፍ ነው፣ በጣም ማለት ነው። ለምን ድምጽ ስለማይሰሙ ብዙ ጊዜ ድምጽ ሲሰሙ ምናምን የሆነ ያዘዙት ነገር ካልሆነ ምንድን ነው ብለው ስለሚጠይቁ፣ ግን በቃ ሲወጡ ምናምን ሹፉ መፍቻው እንዳለ ያው እኛ ሀገር በእንስራ ነው የሚናጣው። በእንስራ ሲናጥ መቼም ዙሪያው እንደዚህ ነው የሚሆነው ውስጡ ላይ ማለት ነው። ግን ይሄው ይሄ መፍጫው ማለት ነው ሲፈጅ የተህንትን ያለው እንዳለ ነው። እና ብቻ እኔ በጣም ነው የገረመኝ መሳካቱ ማለት ነው። የሚሳካ አልመሰለኝም ነበር። እና ሞክሩት። ሹፉ ወላሂ ሹፉ እንዴት እንደሆነ ሹፉ። ይሄ ታቹ ውሃ ነው። ይኸውና እንትኑ ግን የትንሽ ጊዜ ተዋዋለው ውስጥ ላይ ማለት ነው። ወደ ላይ በደንብ የሆነ ምጥጥ ብሎ እንትን እንዲል ማለት ነው። ኢንሻአላህ ካወጣሁትም በኋላ አሳያችኋለሁ። ቢስሚላህ ሹፉ ኬፍ እዚህ ውሃ ውስጥ እናደርገዋለን ትንሽ እንትን እንዲል። ሹፉ ወላሂ እኛ ሀገር ምንድን ነው የሚባለው? ነጭ ሲሆን ቂቤ የአሜሪካን ላም ነው ይባላል። የሀበሻ ሲሆን ቀላ ይላል። እና ሹፉ ነጭ መሆኑን አትፍሩት። ወላሂ በጣም ነው የገረመኝ እና የሚወጣ አልመሰለኝም ነበር። ሹፉ ኬፍ። ከዛ ፍሪጅ ውስጥ እናስገባዋለን። ትንሽ ያዜ ሹፉ ከላይ ተንሳፏል። እንትኑ ማነው ቂቤው ከላይ ነው የሚሆነው፣ ውሃው ነገር ከስር። ሹፉ ይሄ ውሃው ነው ማለት ነው። ሹፉ አላህ አንድነክ ይሄ ውሃው እና ሞክሩት ያጀማ። እሺ ሞክሮ ማጣት ያው እንደማታጡበት እርግጠኛ ነኝ። በተለይ ደግሞ እንዳታልፉበት በጣም ፈይቶ ማለት ነው። የሆነ ሰዓት አጥፍታችሁት ወደ ላይ እንደ አረፋ ነገር እንትን በደንብ እንትን ካለ አለ አይደል? እንዳረፋ ሆኖ በጣም ወደ ላይ ከፍ ካለ ማለት ነው በቃ አጥፉት። ለምን እንዳረፋ ነገር በደንብ እንዳረፋ ነገር ሆኖ ከመልሳችሁ ከፈጫችሁት ድጋሚ በአዲስ ውሃ ነው የሚሆነው። እና ከዛ ያው ያስታውቃችኋል ራሱ ማለት ነው። ትንሽ ይሄ ነገር ወጥቷል የምታስቡት አይነት ሲሆን ማለት ነው አጥፉት። ለምን ራሱ እንትን እየጠለለ ወደ ላይ ይወጣል እየተያያዘ ማለት ነው። እና ሞክሩት ያጀማ፣ ሞክሩት ባይነኝ። ሹፉ በአንድ ደግሞ ትንሿ ነች እኮ ትንሿ ነች እንትኗ ክሬሟ ማለት ነው። በትንሿ ክሬም መጣባ ይሄ መውጣቱ ይሄን ያክል መውጣቱ አስቡት።
ትልቁ ቢሆን ደግሞ ምን ያክል እንደሚወጣው እና በተለይ ፍሪ የሆናችሁ ልጆች ያኔ ቤት ውስጥ በደንብ የሚመቻችሁ ልጆች ምናምን ሞክሩት፣ ጥሩ ነው።